በቤተ ክህነቱ ውስጥ ያለው መገፋፋትና ዘረኝነት መቆም አለበት። አትጎዱም። ኮፒ ሊንክ አድርጉት አካውንቱን። የቤተ ክርስቲያንና የምዕመናን መከራ እንዲያልፍ ከተፈለገ በቤተ ክህነቱ ውስጥ ያለው መገፋፋትና ዘረኝነት መቆም አለበት። ሐዋርያት ከክርስቶስ መልእክት ተቀብለው ትእዛዝ ተቀብለው ወደ ዓለም ሲጓዙ ከዘረኝነት የጸዱ ነበሩ፣ ከሙስናም የጸዱ ነበሩ፣ ከገንዘብ ወዳድነትም የጸዱ ነበሩ። ከረጢት እንኳን እንዳይዙ ተከልክለዋል። ለምን? የቤተ ክህነቱ መዋቅር የሐዋርያት መዋቅር በገንዘብ ከተተበተበ መንፈሳዊነት ይጠፋና ስጋዊነት ስለሚለብሰው፣ ስጋዊነት ስለሚረግጠው። ስለዚህ መንፈሳዊነት በስጋዊ ሐሳብ ከተዋጠ መልእክቱ ክርስቶሳዊ ሳይሆን ዓለማዊ ይሆናል። ይህ ሲሆን ደግሞ በምዕመናንም በቤተ ክርስቲያንም መከራውና ፈተናው ይበዛል። ስለዚህ ምዕመናንም ቤተ ክርስቲያንም ከመከራ ከፈተና እንዲጸዱ ከተፈለገ ቤተ ክህነቱ መጽዳት አለበት። እኛ ከመገፋፋት መውጣት አለብን። ይህን ስንናገር አዲስ ነገር ሊመስላችሁ ይችላል አይደል? ቤተ ክህነቱ ግን እርስ በርሳችን እንተዋወቃለን። ከዘረኝነት፣ ከጎጠኝነት፣ ከገንዘብ ወዳድነት፣ ከአስመሳይነት፣ ክብርን ከመፈለግ ጽዱ ከሆን ነገሮች ሁሉ ይገለበጡና ክርስቶስ ያሸንፋል። ቤተ ክርስቲያን የበላይ ትሆናለች። የቤተ ክርስቲያን ሐሳብ በአሕዛብ መካከል እንኳን የመደመጥ አቅም አለው።